ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናል ተከታታዮች ሞላላ ናችሁ። ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ተቀደም የመኪና ጌም ተጫውታችሁ ብር ማግኘት ትችላላችሁ ብዬ ለቅቄላችሁ ነበርና እዛ ላይ አንድ አዲስ ነገሮች መካከል ላይ እየሰራችሁ ያለ የመጡትን ለነዛን ስቴፖች ለእናንተ ለማሳየት መጥቻለሁ ማለት ነው። እስከ መጨረሻው ድረስ ያው ተከታተሉ። ቪዲዮውን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደውም ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። ዛሬ እንግዲህ ሰባተኛው ሳጥን ላይ ስትደርሱ አልከፍት ያላችሁ ከአንድ እስከ 6 ያሉት በአንዳንድ ቀን ይከፍታሉና ሰባተኛው ላይ አልከፍት ያላችሁና ተስፋችሁ ቆርጣችሁ ያቆማችሁ ካላችሁ ዝም ብላችሁ ስሩ። እንዴት እንደሚከፍት አሳያችኋለሁ ማለት ነው። አሁን ወደ 8ኛው ሳጥን ላይ ደርሻለሁ እኔ። ይሄ አፕሊኬሽን በነገራችን ላይ የሚከፍለን በጌሙ መንጫወት አይደለም። ይሄን ማወቅ አለባችሁ። አድቨርቲሽን እያየን ነው እና ወይም ደግሞ ማስታወቂያ እያየን ማስታወቂያ ለነሱ ከሚያስብላቸው ላይ ለኛ የሚያስብልን በማስታወቂያው ነው ማለት ነው። ምክንያቱም ጌሙ እንደምትመለከቱት ቀላል ነው። እንደዛ አድርጎ ብር ማግኘት ብር ማለት ቀላል ነገር አይደለም። ሆኖም ደግሞ ዛምባ አፕሊኬሽን ላይ ቀላል አይደለም። ምክንያቱም አሁን ሰባተኛው ላይ የምትሄዱት አካሄድ ትንሽ ተስፋ ሊያስቆርጣችሁም ይችላል። አሁን ደግሞ 8ኛውም እያለ ከበድ ያለው ስለሚሄዱ እነዛን እንዴት አድርጋችሁ የምታልፉ ማሳያችሁ ሆና ማለት ነው። በመጨረሻ ተከታተሉኝ። እንደምትመለከቱት ያው ስክሪን እዚህ ላይ አስቀምጥላችኋለሁ። ይቅርታ ስክሪን አስቀምጥላችኋለሁ እዚህ ጋር አንድ ጊዜ እዛ አፕሊኬሽን ላይ እንገባለን። ያው ይሄን አፕሊኬሽን ነው ባላስ ቴሌግራም ቻናል ላይ አስቀምጬላችኋለሁ። እዛ ላይ ዳውንሎድ አድርጋችሁ ከዛ ላይ መጠቀም ትችላላችሁ እና አጠቃቀሙ እንዴት እንደሆነ ምናምን ማሳያችሁ ሆና ማለት ነው። እኔ ማን አሁን የተጠቀማችሁ ሰዎች ላልተጠቀማችሁ አዲስ ስለሆናችሁ ከኋላ ያለውን ቪዲዮ አይታችሁ በዛ ይገባችኋል። ያን አውርዳችሁ እየተጠቀማችሁ ሰባተኛው ሳጥን ላይ ስትደርሱ ተስፋ ያላቆረጣችሁ ሰዎች ለእናንተ ነው ይሄ ቪዲዮ ማለት ነው። አሁን ለምሳሌ እንግዲህ እንደምትመለከቱት በእንደዚህ አይነት መልኩ ይሰጠናል። ወይም በሰዓት ናሽናል አሁን ወይ ሰዓት 12 ሰዓት ወይም ደግሞ በኢትዮጵያ ከሌቱ 6 ሰዓት ሲሆን ነው ይሄ ኮይን የሚለቀቅልን ለኛ። እዚች አሁን ከላይ በኩል እንትን ላይ ገባለሁ ማለት ነው። ስገባ እንደምትመለከቱት የኔ አሁን አርሟል ማለት ነው። ይሄም አርሟል፣ ሁሉም አርሟል። 8 ሳጥኖች አርሟል። አሁን ቀሪ ሂሳብ የላወጣ ስንት ነው? 2 ሳጥኖች ነው የቀሩኝ። አሁን ይሄን ሳጥን ለዚህ ሳጥን አሁን እቺ ሰባተኛዋ ላይ ስትደርሱ ሁላችሁም እዚች ሰባተኛዋ ላይ ስትደርሱ ነው ሁላችሁም ተስፋ ያስቆረጣችሁ ወይም ደግሞ አይከፍልም ይሄ ዝም ብሎ ነው ብላችሁ ተስፋ ያስቆረጣችሁ እዚህ ላይ ነው። ምንም ማድረግ አለባችሁ መሰላችሁ? ሰባተኛው ላይ ስትደርሱ እዚህ ጋር ምንድን ነበር የሚላችሁ? 3 ይላችኋል። 3 ነበር የሚላችሁ እዚህ ጋር 3። አሁን 5 ሆኗል እንደምትመለከቱት። 8ኛው ላይ ስለደረስኩ ነው 3 ሞልታችሁ እንደገና ደግሞ ድጋሜ 3 ሞልታችሁ 6 ጊዜ ማለት ነው። እዚች ላይ 6 ጊዜ ወይም ደግሞ በስድስተኛው ቀን ይሄ ይፈታላችኋል። 8ኛው 5 ሆኗል። 5 ቀን ይወስጃል ማለት ነው። 5 ቀን ወስዶ ደግሞ ይሄን ምሳ አልተጫወኩትም። ወደፊት ያው እንግዲህ ያለውን ገጠመኝ ቪዲዮ መስራላችሁ ይሆናል። 5 ሞልቼ ደግሞ ከእንደገና በአዲስ 5 ሊለኝ ይችላል ማለት ነው። እንደዛ አርጋችሁ ይሄን 5 በ5 ሆኗል። ሲቆጥርላችሁ ደግሞ ያሁን ለምሳሌ አንድ ቀን መቁጠሩን የት ነው የምታውቁት? አሁን ለምሳሌ እዚህ የሰባቷ አንድ ቀን ከተጫወታችሁ አያት እዚህ ጋር ራስ ላይ የምትመለከቷት እቺ ጋር ሲደመር ምልክት አለባት። ያያችኋት እዚህ ጋር ዊዝድሮ መኒ የምትለው ከታች በኩል እዚች ላይ ነው። አንድ ቀን 2 ቀን 3 ቀን እያለ እዚች ላይ ነው የሚቆጥርላችሁ። 3 ቀን ይቆጥርና እንደገና 0 ይላል። የሰባተኛው ቀን 0 ይልና እንደገና በሁለተኛው ደግሞ 1 2 ብሎ በሶስተኛው ቀን በ6 ቀን ማለት ነው። በስድስተኛው ቀን እቺኛዋ 6 ቀን ሲሞላ እቺ ትበራላችኋለች። ሰባተኛዋን ስቴፕ ካልፋላችሁ ማለት ነው። 8ኛው እንደምትመለከቱት እኔም ገና 0 በ0 ነው እንደምትመለከቱት። 5 በ0 ነው ይቅርታ፣ 5 በ0 ነው እንደምትመለከቱት። እዚህም ላይ እንደምትመለከቱት 0 ነው የሚለው ሲደመር አለበት 0 ነው። አሁን 12 ሰዓት ስላለ ወይም ደግሞ ሰዓትን አሽከራላ ልጫወትና ለአንተ ቪዲዮውን እናቆመዋለሁኝ። ልጫወትና ማለት ነው። ልጫወትና ተጫውቼ ያኔ ቪዲዮ እንደረዝምባችሁ ነው። ለምሳሌ ለዚህ ለመጫወት ታውቁታላችሁ የምትጫወቱ ሰዎች እዚህ ላይ ገብታችሁ አያቸው። እነዚህ ናቸው። እነዚህን ሁሉንም እነዚህ እንደምትመለከቷቸው 5 በ5 እነዚህ ለምሳሌ ሌላውን ተውት። ሌብል 30 ሌብል ወይም ደግሞ መኪናዋን 30 ጊዜ ነድቼ ነው ይሄ ቦታ ላይ የሚታዩ ሁለት ቦታ ላይ ማስታወቂያ የሚታዩ አሉ። ያው የምታውቁት ሰዎች ታውቁታላችሁ። ማስታወቂያ እዚች ቦታ ላይ ታያላችሁ ማለት ነው። ኤቭሪ ቪዲዮ የምትባቻ 4 ቁጥር አለባት ላይ እቺ ላይ እቺን
5 ጊዜ ታያላችሁ ማስታወቂያ። እዚህም ሌላኛው እንደምትመለከቱት እዚህም ላይ 5 ጊዜ ማስታወቂያ ታያላችሁ። ከዛ ሁሉም በሁሉም ይበራሉ። እዚህ ጋር ያሉ ሳጥኖች እንደምትመለከቷቸው ከላይ ያሉት እነዚህን ውሰዱ ይሏችኋል። እነዚህን ስትወስዱ ነው እዛ አንድ ቦም ይቆጥርላችሁ፣ ሁለት ቦም ይቆጥርላችሁ። ዝም ብላችሁ መኪናውን በመንዳት ብቻ ምንም ነገር እንትን የሚከፍላችሁ ነገር አይደለም። ዋናው ነገሮች እነዚህ ናቸው። እነዚህ ናቸው የእናንተን ብር መውጫ መንስኤዎች እነዚህ ናቸው። እነዚህን እያንዳንዶቹን እንዴት አድርገን ነው ኦን የምናደርጋቸው የሚለው አሁን ለምሳሌ እነዚህ ሳጥኖቻቸው በጥቁር ሆኑት እነዚህ መሙላት አለባቸው። እነዚህ መሙላት አለባቸው። እነዚህ አሁን ለምሳሌ እኔ አንድ ሌብል ሄጄ ብመጣ ያው ሰዓት እንዲያረዝም ለእናንተ ለማሳየት ያህል ነውና አንድ ሌብል ሄጄ ብመጣ አሁን እንዳትጋጩ ይሄን ያዝ ታደርጉታላችሁ። እንደዚህ አንድ ብሎ ይጨምራል። አሁን እዛ ላይ አሁን አንድ ሌብል ሄድና አንድ ብሎ ይጀምራል። ላሳያችሁ ማለት ነው። ለእናንተ ለማሳየት ያህል ነው። ቪዲዮ እንዳይረዝም አቁሜ ሰርቼ መጥቻ ታያችሁ። አሁን አንድ ሄጃለሁኝ። አንድ ሲሄድ እዚህ ጋር እንደምትመለከቱት ሰው አንድ ሌብል አብሮልና አያችሁት? ሌብል ነው አንድ ይዋል። ይሄ እንግዲህ 30 ጊዜ ሄጄ ነው ይሄ ቦታ የሚከፍትልን። እነዚህን ሁሉንም ሳጥን ሞልታችሁ ስትሞሉ ከላይ ያላችሁ እነዚህ ቁልፍ ያለባቸው እነዚህ እንደምትመለከቷቸው እነዚህ ሲከፍቱልን ነው እዛ አንድ ብሎ የሚቆጥርልን ማለት ነው። እዛ ጋር እዛም ደግሞ ኮንፍሮም ካላላችሁት አንተ ላይ ያላችሁ እዛ ኮንፍሮም እንደምትሉት አሁን ቪዲዮ ላቆመውና ተመልሼ እመጣለሁ ማለት ነው። እንደምትመለከቱት እንግዲህ ለእናንተ ያው ቪዲዮዎቹን አይቼ ይቅርታ አድቨርታይዞቹን አይቼ ሌብሉን ደግሞ 30 ሌብሉን ሄጄ ነው የመጣሁት ማለት ነው። የምትመለከቱት እዚህ ጋር እነዚህ ሳጥኖች አሁን የመጀመሪያዋ ወሰደ እያለች ነው። እነዚህ እንግዲህ ተህ ጀምረን ሪሴቭድ እናለን። እንደምትመለከቱት ሪሴቭድ ትላላችሁ። እነዚህን ሪሴቭድ ትላላችሁ። ሪሴቭድ እንላለን። አያችሁት? አምስቱም እንግዲህ እንትን አለ። እንደምትመለከቱት አራቶቹም እንደምትመለከቷቸው እንትን አለ። አሁን እነዚህን እንወስዳለን ማለት ነው። እነዚህን እንቀበላለን። ይሄን 30 ሌብል ሄዳችሁ ያው ቪዲዮን አቁሜው ነው እናንተ ቪዲዮን አቁሜው ነው የመጣሁት። 30 ሌብል ሄዳችሁ በእንደዚህ መልኩ መጠልናል። አሁን ከዚህ እንወጣና እንደምትመለከቱት ከዚህ ራስ ጋር ዶላር ምልክት ነካለን። እንደምትመለከቱት አሁን ቅድም እዚህ ላይ አንድ ብሏለች። እንደምትመለከቱት እዚህ ጋር ቅድም 0 ነበረ አንድ ብላለች። ይሄን ለማሳየት ነው አቁሜ ቪዲዮን ወደ እናንተ ጋር የመጣሁት። እዚህ ጋር እንደምትመለከቱት 0 ነበር፣ 0 ለ5 ነበር፣ 1 ለ5። ይሄን ማለት ደግሞ በአንድ ቀን 5 ሌብል መሄድ አትችሉም። 5 ማንጣት አትችሉም። 5 ቀን ይፈጅባችኋል። ያን 5 ቀን ይፈጅባችኋል ማለት ነው። የዚህም የ7 ቀኑ የሚባለው ይሄ 7 ቀኑ ማለት ነው። ይሄም ማለት የ7 ቀኑ 6 ቀን ያፈጀው 3 ነው የሚሰጠው። 3 ሄድኩኝ ቀጣይ እንደገና 3 በ6ኛው ቀን እንትን አለ ማለት ነው፣ ፈታ ማለት ነው። አሁን ለዚህ 5 ጊዜ መሄድ ያስፈልገኛል። ዛሬ አሁን አንድ ቀን ሄጃለሁ። እንግዲህ ነገ ከምሽቱ 6 ሰዓት ወይንም ደግሞ 12 ሰዓት ነው የሚሰጠን ማለት ነው። ይህንን ያው ለእናንተ ለማሳየት ነው እንጂ በፈለጋችሁ ሰዓት ሌብል ሲሞላላችሁ ሪሴፕት ማለት በ24 ሰዓት ውስጥ ሪሴፕት ማለት ትችላላችሁ። እንደዚህ አድርጋችሁ መጠቀም ትችላላችሁ። በጣም ቀላል ነው። እንግዲህ ያው በቀጣይ ቪዲዮ እንግዲህ የምንገናኘው ምን መሰላችሁ? ያው እንግዲህ ብሩን እናወጣና ያለውን ስቴፖች 2 ነው የቀሩኝ። እንዴት አድርጌ እንደማወጣ ደግሞ ስቴፖቹን ቪዲዮ መስራላችሁ ይሆናል። እንግዲህ ይሄን ቪዲዮ ለሁሉም ሰው ሼር አድርጉት። ይሄን ቪዲዮ እየተመለከታችሁ አዲሶች እየተመለከታችሁ ካላችሁ ከዚህ በፊት ለአዲሶች የሰራው ቪዲዮ አለኝ። ይሄን ጌሙን አወርዳችሁ ለተጫወታችሁ ሰዎች 7ኛው ሳጥን ላይ ስትደርሱ አልከፈት ብሎ ተስፋ ቆርጣችሁ ያቆማችሁ ሰዎች እንዳላችሁ ብዬ ነው። ይሄ ሌብል ምንም ይቅርታ፣ ይሄ ምን ኢንቫይት ሳታደርጉ በራሳችሁ እንደዚህ ሳጥኖችን እየተጫወታችሁ እየሰበሰባችሁ ሳጥኖችን እየከፈታችሁ በራሳችሁ ብሩን ያደርጋችሁ የምትወጡ ማሳያችሁ ይሆናል። በሌላ ቪዲዮ ስለምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።